በመጀመሪያችን የምትመለከቷት ልጅ አታምርም? ማሻአላህ ተባረከላህ። ለማየት የምታሳሳ በጣም የምታምርና ንቁ የሆነች የ8 ዓመት ህፃን ልጅ ነች። እቺ የምታሳሳ ልጅ ስሟ ሳራ አህመድ ይባላል። ሳራ አይኖቿን በድንገት አጣቻቸው። አይኖቿን ካጣች በኋላ አሁን በድጋሚ በጭንቅላቷ ውስጥ እጢ ተገኝቷል። ታዲያ ሳራ ውጭ ሄዳ ለመታከም 4 ሚሊዮን ብር ያስፈልጋታል። እናትና አባቷ እሷን የሚያሳክሙበት ገንዘብ አቅሙ ስለሌላቸው እኛ ፊት ቆመዋል። እባካችሁ አግዙንና ሳራን አድኑልን እያሉ እየተማጸኑን ይገኛሉ። ሳራ ከአላህ በታች ኢንሻአላህ ታክማ የምትድል ልጅ ናት እና እባካችሁ ሁላችንም እንተጋገዝ እናግዛትኝ። 50 ሎሚ ለአንድ ሰው ይከብዳል፣ ሲበተን ደግሞ ለሁሉም ቀላል ነው የሚሆነውና እባካችሁ እችን ቆንጅዬ ልጅ እናሳክማት እባካችሁ። ሐቂቃ የእናንተ ብር ተሰብስቦ ነው ለሷ 4 ሚሊዮን የሚሆነውና ትንሽ ነው ብዙ ነው ሳትሉ ያቅማችሁን የበኩላችሁን እንድትወጡልን ነው። የምትችሉ ሰዎች ደግሞ ይሄንን ቪዲዮ ሁላችሁም ሼር፣ ሪፖስት፣ ኮፒ ሊንክ አድርጉ እባካችሁ። ሳራ አላህ የሰጣት አይምሯ በጣም የሚገርም ነው። አይኗ ነው እንጂ ያጣችው አይምሯ በጣም ብሩህ ነው። አላሁ ተዓላ ያሳድጋትኝ ኢንሻአላህ። ከአላህ በታች ብርሃኗም እንደሚመለስ ተስፋ አደርጋለሁ። ምክንያቱም ቅንጭላቷ ውስጥ ያለው እጢ ከወጣ በኋላ ኢንሻአላህ ቢዝኒላህ ማን ያውቃል አላሁ ተዓላ ሙሉ አይኖቿን ይመልስላት ይሆናልና እባካችሁ እኛ ሰበብ እንሆናትን። ሳራን ለማሳከም 1074 43 12 896 ደግመዋለሁ 1074 43 12 896 እና በዚህ የኢትዮጵያ ንግድ ባንክ የምትችሉትን ያቅማችሁን ንያ እንድታደርጉ በአላህ ስም እንጠይቃለን። እንዲሁም ይህንን ቪዲዮ ሁላችሁም ሼር፣ ሪፖስት በደንብ ኮፒ ሊንክ አድርጉልን። ማን ያውቃን በእናንተ ሰበብ አንድ ሰው መጥቶ ሊረዳ ስለሚችል እባካችሁ ሼር አድርጉልን። ምንም የሚቀንስባችሁ ነገር የለም። ባረከላሁ ፊኩም። የሳራን ደስታ እንመልስላትኝ፣ ሳቋን እንመልስላትኝ። ሐቢበቲ አላህ ሙሉ ዓፊያሽን ይመልስልሽ ያ ረበል ዓለሚን።